ምንም የማድረግ ስልጣን የለህም። ተነስ አዝዣለሁ፣ በኢየሱስም አዝዣለሁ። ጸጥ ብለና ና። ምን ታደርገዋለህ? ትገለዋለህ። እስካሁን ምንድን ነው ያደረከው በሱ ላይ? በህይወቱ ጾች አሁን ይበቃዋል። እዚህ በፊት እንዴት አድርገህ ነው ያሰቃየኸው? ያንገላቱ በየጭፈራ ቤቱ በየሆቴል በቃ ታንከራትተዋለህ። ዛሬ በእናንተ ላይ የሞት አዋጅ ይዞ ይወጣ በኢየሱስም ይሻራል። ልትገለው ና ወደ እኔ ያዛል። ተነሳ፣ አይዞህ። ከየት ነው የመጣው? ከሐዋሳ። ሰይጣን በዚህ ሰው ላይ ከዚህ በኋላ መጫወት አይችልም። እንደፈለገ በዚህ ሰው ላይ ተጫውቷል ሰይጣን ከዚህ በፊት። አሁን ግን የኢየሱስ ሰረገላ ይሆናል። ጌታ በሱ ላይ ተቀምጦ ይንቀሳቀሳል። የእግዚአብሔር መሳሪያ ይሆናል። አባዬ ታምናለህ? አምናለሁ 100%። ቁርስ ይበል ነበር ቤት ውስጥ ማለት ነው። እናት ለአራታችን ወንድማማቾች ነን። ቁርስ ይበልን እያለ አንድ ጓደኛ ያለ እሱ ነው የወዝ የት ነው ያለው? ፊት ለፊት ያለው ይምጣልኝ እስኪ እዚህ ልጸልይለት። ኑልኝ እስኪ። ዌልካም ብሮ ሃው አር ዩ? እንኳን ደህና መጣ። ዛሬ ያንተ ቀን ነው። እንዴት ነህ አባዬ? ሰላም አባዬ። እነዚህ ጀግኖች የኢየሱስ ሰራዊት ይሆናል። እንደዚህ አይነት ምርጥ መሳሪያ ለኢየሱስ ነው ገቢ የምናደርገው። ሰይጣን በነሱ እድሜ ላይ፣ ሰይጣን በነሱ ዘመን ላይ አይጫወትም። ከዚህ በኋላ በደስታ እንዲኖሩ፣ በተረጋጋ ህይወት እንዲኖሩ፣ ደስ በሚል ህይወት ውስጥ እንዲኖሩ ለነሱ ዛሬ አዋጅ ይታወጃል። አንድ ላይ ነው የመጣችሁ? እኔ ነኝ ይዣቸው የመጣው። ጠዋት ተነስቼ ማታ ስራ ነበር። እሺ ማታ ስራ ነበርና ሌሊት የገባነው ሶስታችን ከስራ መልስ። ከዛ በኋላ ሲጸልይ እሱ ጓደኛዬ ነው እና ተንበርኬ እየጸለይኩ ነበር። አንተ እየጸለይክ? አዎ እንጸልይ አልኳቸው። እንጸልይ ሲል እሱ እንተኛ አለኝ። እኔ ጸልዬ ተኛው። ከዛ ላይ በጊዜ ነው 6 ሰዓት ከቀኑ የተነሳ ነው ማለት ተነሳና እንሂድ ብዬ ጎትቼ አመጣቸው። እኔ ጎትተ? አዎ ሶስቱ። እሱንም ሶስቱን እግዚአብሔር እሱን ተጠቅሞ አያችሁ እንዴት እንደሚያድን። መንገዱ አይታወቅም። እናንተ ሰዎች እግዚአብሔርን ልትረዱት አትችሉም። የእግዚአብሔር አሰራር ዘወርዋራ ነው። ልታውቁ አትችሉም። አያችሁ ከነሱ መካከል አንድ ሰውን ተጠቅሞ እግዚአብሔር ሳይወዱ በግድ እዚህ ቦታ እንዲመጡ እሱን ተጠቅሞ ጎትቷቸው እንዲያመጣ። ዛሬ ሁሉም ተቀብቶ ነው የሚሄደው። ኃይል ተቀብሎ ነው የሚሄደው። አጋንንትን የሚያንበረክክ ኃይል በእነሱ ላይ ይሆናል። ና እስኪ ወደ እኔ ሱፐርናቹራል ፓወር ፎርስ መርገምና ያለው በዚህ ሰው ላይ አይ ኮማንድ ዩ ኢን ዘ ኔም ኦፍ ጂሰስ። ህይወቱን ልቀቅ፣ ዘመኑን ልቀቅ፣ እድሜውን ልቀቅ፣ ወጣትነቱን ልቀቅ። አልፈልግም። ልቀቅ። አወሰሃል። ምንም የማድረግ ኃይል የለህም። አንተ ልቀላለሁ። እኔን ነው የምትገለኝ? አዩ ሹር? አዎ። እርግጠኛ ነህ? 100 ትንቢት ልናገር ወይ? ሰይጣን ምንም ትልቅ ቢሆን የጌታን ኃይል ይዘህ ስትመጣ ፓስታ ነው የሚሆነው። እሱን ምን እያደረክ ነው የቆየው እስካሁን? የተጫወትኩበት እድሜው ጋርድነት የለም። 5 ዓመት ድረስ ጋርድነት የለም። በሱ የተጫወትኩበት ነው ህይወቱን። አዎ እያቆሳቆለ። አዎ ከዚህ በኋላ ምን ለማድረግ ነው ፕላን ያደረከው?
ከዚህ በኋላ በቁጥጥር ስር ላውለው። በቁጥጥር ስር ለማዋል የተዘጋጀ በቁጥጥር ስር ዋለ። ሄሎ ብራዘር፣ በዚህ ምሽት የአውሬ ጥርስ ይሰበራል። በዚህ ምሽት የአውሬው ጥርስ ይሰበራል። የእባቡ ጭንቅላት ይቀጠቀጣል። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ታስፈራለህ አንተ። አስፈራለሁ። በጣም ታስፈራለህ። እኔ አይደለሁም እኮ ከኔ ጋር ያለው አንደኛ የሆነው ክርስቶስ ያስፈራል። እኔ ለምንድን ነው የምትገሉኝ? አንተን? አንተ የኛ ጠላት ነህ። የእናንተ ጠላት ነኝ። ስለዚህ ነው ለመግደል የምትፈልጉት? መደባደብ ፈልጋለሁ ከኔ ጋር። ፋይት። እስኪ ልቀቁት ባካችሁ። ና እስኪ ተቀበል የጌታን ኃይል። ናልኝ የእግዚአብሔርን ኃይል ነው። This is the power of Jesus. ሰይጣን አላወቀም። እኔ የተቀባው ሰይጣን ላይ ነው። አልተረዳም። ሰይጣን የተኛውም ኃይለኛ ነኝ ያለ ብመጣ እኔ ጋር ስደርስ መቆማችን፣ ምክንያቱም ከኔ ጀርባ የማይታይ ኃይል አለ። Mes waran bazwaq eted watas otes ola demban walqa gujes babaw dageta bolla salwara ekdi pales buja la etes walqa mes waran bazwaq eted watas otes ola demban walqa gujes babaw dageta bolla salwara tok አቤት ወንጌላው ኤቲስ ወልቀሚስ ወራነ ባዟቄት ዲወጥስ ኦቲስ ኦላ ደምባን ወልቃ ጉጂስ ባባ ወዲያ ጌታ ቦላ ሰልዋራ ኤክሪፓልስ ወይ ኤቲስ ወልቀሚስ ወራነ ባዟቄት ዲወጥስ ኦቲስ ኦላ ደምባን ወልቃ ጉጂስ ባባ ወዲያ ጌታ ቦላ ሰልዋራ ወጣቶች ሙዚቃው ጋር እንደዚህ በሉት። ይሄን ብቻ በሉልኝ። ተንቀሳቀስ።
አንዳንድ ጊዜ ሰዎች መስራት ሳይፈልጉ አንዳንድ ስራ ይሰራሉ። ደስ ሳይላቸው የማይመጥን የማይሆን ስራም ይሰራሉ ሰዎች። ምክንያቱም እንጀራ መብላት አለበት፣ የሰው ልጅ ልብስ መልበስ አለበት፣ የቤት ክራይ መክፈል አለበት። ስለዚህ ለህይወታቸው እንደማይመጥን ውስጣቸው ሳይደሰት ብዙ ጊዜ ሰዎች ያልመረጡትን ስራ ይሰራሉ። ምናልባት ህይወታቸው እንደዛ ይሆናል። አብዛኞቹ ከነሱ መካከል ጌታን የሚወዱ የሚያከብሩ ጌታን የሚከተሉ ናቸው። ዛሬ ግን በየቀኑ የሚደረገውን ውጊያ ድል ማድረግ እንዲችሉ የመንፈስ ቅዱስን ኃይል ነው የምጸልየው። ሁለት ሰው እኮ ነው ነፃ ያወጣው። እንዴት ደስ ይላል! በጣም ትገለኛለህ? አሁን አልገልም። ሰይጣን ድብን ይበል። እኔን የቀየረ እግዚአብሔር እናንተን ሁላችሁንም ይቀይር። በጣም እኔ መጥፎ ነገር ላይ ነበርኩ። እግዚአብሔር አሁን ገና አየኝ። ከድሮም ጀምሮ እዩ ጋር እጄ እንኳን አላይ ስለ ይሄ ሰውዬ እያልኩ የዛትኩ ነው የምወጣው። ዛሬ ግን የዛትክ ነው የምትወጣው። አንተን የዛትኩ ነው የምወጣው። የሆነ ቀን አገኘዋለሁ እያልክ አዎ፣ መጥቼ በቃ ሁሉ ላይፍ የመጨረሻ ነው አልኩና ሐዋሳ ላይ ማለት ነው የመጨረሻ ነው አልኩና ሁሉንም ነገር አጠናቅቄ ለሊት መጥቼ ቁጭ አልኩና አንተ እኔን አታየኝ። ከዛም በኋላ በቃ እኔ አንኮራፋለሁ፣ ሰው ይስቅብኛል። መጨረሻ ላይ እኔን ቀስቅሶ እነሱን ቀስቅሶ አንደኛው ወንድም አለ ቀስቅሶኝ ይዞኝ ሄደ ቤት። እንዲህ ከመውጣቴ የዛትኩ ነው የወጣሁት። አንተን ስወጣው ላይ የዛትኩ ነው የወጣሁት። ስትመጣ የመጣው ለምንድን ነው? በዛን ቀን በቃ የመጨረሻ ህይወት አስጠልቶኝ እዛም ሐዋሳ ጋርድነት ሰራለሁ። በቃ ህይወት ሁላ አስጠለኝ። እኔ የጭፈራ ቤት ህይወት አስጠለኝ፣ በጣም አስጠለኝ። ጌታ እንደው ጌታ አንተ ማከብርበት ህይወት ይሄን ትታ ሌላ ህይወት ጠያልኩ። ብዙ ጊዜ ጌታ ጠይቃለሁ። ገርም እኮ ነው በጣም። ወንድሙ ነኝና የሱ ወንድም ነህ? ወንድማማቾች ነን ሶስቱም። ሁለቱ ነፃ ወጡ። የምሽት ስራ ነው የምንሰራውና ሐዋሳ ማለት ነው። እናታችን በቃ በእሷ ጸሎት ነው እኛ አሁን የኛ ስራ ማለት ነው። ለምንም ለሞት ምናምን የሚደረግ ስራ ነው። ሐዋሳ ተወላጅ ነን እና ያው ሐዋሳ ማለት ነው በጣም ቤተሰብ እናስቸግራለን። በጣም ሰፈር ውስጥ ዱርዬ ነን እና እሱ ቀድሞ አዲስ አበባ መጥቶ ሐዋሳ በጣም በቃ እሱ የሚያስቸግር ነበር። ጋርድነት ይሰራ ምን ያለ በቃ ከዛን አዲስ አበባ መጥቶ አዲስ አበባ በቃ ጋርድነት ይሰራ ያለ እኔም ቤት የመጣው የጠጣው ማዘርን ፋዘርን እንትን ነበር አስቸግራቸዋለሁና ከዛን አሁን እኔ ቤት ማለት ነው ደውሎ እሱ እኔ ጋር ይምጣ በቃ እዚህ ስፖርት ይስራ ነው ከኔ ጋር ጋርድነት ይስራ እያለ በቃ እኔን እዚህ ጋርድነት አስገባ። የኛ ላይፍ እዚህ ውስጥ ነው ያለው እና የማዘር ጸሎት ነው እኛን እስካሁን ድረስ ለዚህ ታሪካቸው ቀላል አይደለም። ሲናገሩ ሲምፕል ይመስላል፣ ለነሱ ግን ከባድ ነው። እነሱን የወለደች እናት በእነሱ ምክንያት አልቃሻ ሆናለች። ትፈራለች፣ ትደነግጣለች፣ ታለቅሳለች፣ አንዳንዴ ወይ አንገት ትደፋለች። ኢየሱስ ግን እነሱን ብቻ ሳይሆን ቤተሰቦቻቸውንም ጭምር ቀና አድርጓል። እርግጠኛ ነኝ እነዚህ ሰዎች ከዚህ በኋላ በሄዱበት ስፍራ ሁሉ ይሳካላቸዋል። ሕይወታቸው ከጠላት እጅ ሴቭ ተደርጓል። ወንድም ነው እሱ? አዎ ወንድሜ ነው። ዋው! ሁለቱም ታናሽ ወንድሞቼ ናቸው። አንተ ታላቃቸው ነው? አዎ። እና ትላንትና አንዱ ስራ ሊያስገባኝ አሰበና ድብድብ ያለበት ሆቴል ነው እና ትገባለህ እንዴ ሴቶች ያሉበት ነው አምሲ ላይ ይሁን ህይወቴም እዛ ይጥፋ በቃ አንዲሆንም ወጽኜ ነው ወጣሁት። ከዚህ ሀገር ሪሳይ ነው እንደውም ሄደው ገባለሁኝ ችግር የለውም በሚል ተማምኜ ነበረ። ግን አላውቅም እዚህ እዩ ጋር እንሂድ ብሎ ሲለን ጓደኛችን ተው አንተ ሰውዬ በንፋስ ልትወርቅ ነው የምትሄደው። ማን ነው የምልህ? እኔ ነኝ የምለው። ተው አንተ አትውሰደን፣ ተው በንፋስ ልታስጥለን ነው ይዘን የምትሄደው ያልኩኝ የፈከርኩበት ነበረ። በንፋስ ትወርቃለህ፣ ተው አትውሰደን ስለው ችግር የለውም እንደውም ምንድነው የሚሉት መኪና በክራይ የምትመጣው ራይድ እሱን እኔ እንደውም ከፍላለሁኝ እንሂዱ አለን። እሺ እኔ እንደውም ውስጤ ለመምጣት አልፈቀደም ነበር። ተው እያልኩት መኪናዋን አየር ላይ በር ላይ አስመጣ። ውጡ አለን። አላመንኩም፣ ስንደርስም አላመንኩም። እስኪ እግዚአብሔር ሆይ እስኪ የእናቴን ጸሎት እንኳን የምትሰማ ከሆነ በእናቴ ሆነ እንኳን አድነን፣ ከዚህ ህይወትም እኛን አውጣን። በጣም የተገረምኩኝ ነው በእውነት። እና እናቴ ከዛ ከሐዋሳ ስወጣ ፊት የመጣው እሱ ነው። ጋርድነት እዚህ ሲሰራ የነበረው ብዙ ዓመት ያኛው ነው። እና እሱን ይዞት መጣ እየሰራ እኔንም ሂድ ተብዬ ነው የመጣው። ማለትም ልሂድ በቃ እዛ እኔ ሪሳይ ይምጣ። እንደውም ጭራሽ ሐዋሳ አልተመቸኝም፣ በጣም ብዙነት ውስጥ ይከተኝ ነውና የቤተሰብ ስምም አላጠፋ ይልሂድ እዛ ልሙት በሚል ነው ወስኜ የወጣሁት አዲስ አበባ የመጣው። አዎ። እና ትላንትና ልቀጠር ነበረ። አሁን ለነገ ነው ቀጠሮ የነበረን
እዛ አሁን በጣም ድብድብ ያለበት ሆቴል ነው እኔን ለማስገባት የተቀጣጠር ነው። ነገ ነው ቀጠሮ። ነገ ነው ቀጠሮ ያለን። ከሞትኩ ሞታለሁ ብለህ ነው የመጣው? ከሞትኩ ሞታለሁኝ በቃ ልግባ ችግር የለውም እዚህማ ያለ ስራ መኖር አልችልም ብዬ ወስኜ ነበር። አሁን ያለው እግዚአብሔር ለነዚህ ሰዎች ሁሉ በርን ይከፍታል። ዛሬ አውጃለሁ፣ በር ይከፈታል። ጋ ለዚህ ሁሉ ደግሞ አንተ ምክንያት ሆነሃል። ጸልይልኝ፣ በረንብ እንድጸልይ ፈልግ። ከዚህ ስራ መውጣት ፈልጋለሁ፣ ወይም የእግዚአብሔር አገልጋይ መሆን ፈልጋለሁ። ሲወርቁ የሚያነሳ ኢየሱስ ታማኝ ነው። ዛሬ ግን ጸንቶ እንዲቆሙ የእግዚአብሔርን ኃይል ለነሱ ጸልያለሁ። ምንድን ነው የምትሰራው አንተ? ደግሞ ጋርድነት ነበርኩ። ጋርድነት በቃ በጣም ያስጠላል። ያስጠላል፣ በጣም ነው የሚያስጠላው። እና ኤፍቢ ላይ ካለው ደስ ይለኛል። ላይክ አላረኩ ይጨንቀኛል። ያንተን ፎቶ ምናምን ካዩ በጣም ነው የሚጨንቀኝ። እንድጸልኝ እፈልጋለሁ። እንድጸልይልህ? የት ነው የምትኖረው አንተ? አዲስ አበባ ነው የምኖረው። እዚህ ጀሞ የመረጥከውን የጸለቅከውን ህይወት ትኖራለህ። ዚኖፕራ አላዚንቶ ማንም ሊከለክል በማይችለው በእግዚአብሔር ክብር ይሄንን ሰው ባረኩት። ጋ ቪና ማሶ ቫንታ ና ፕሊስ ይሄን መጎናጸፊያ አድርገህ ይዘህ ሂድ። እሺ ቤት ውስጥ አስቀምጥ ዝም ብለህ። ያው ሰውነታችን እኩል አይደለም፣ ግን ሞክር እስኪ። እኔን ያገኘ በረከት፣ እኔን ያገኘ ሰላም፣ እኔን ያገኘ ባለጠግነት፣ እኔን ያገኘ ክብር ሁሉ እናንተን ያገኝ። አሜን። እኔ ውስጥ ያለው የእግዚአብሔር ክብር እናንተ ውስጥ ይሁን። አሜን። እኔን የሚከተል የእግዚአብሔር ደመና እናንተን ይከተላችሁ። አሜን። ቪንታሎ ዙባ ጋርድነት እየሰራ አጋንንትን እንዲያስጮህ በኢየሱስም ጸለይኩ። አሜን። እዛ ጋር ቆሞ ኖርማል ማስተንግዶ ሳይሆን እሱ ሲነካ አጋንንት እንዲወርቅ አንተ እየሰራ የሆነ ነገር ይሆናል። አሜን። ይሄ ሰው ልረዳ የማይችለው ነገር ነው። የሆነ ነገር ይሆናል። አሜን። ሆኗል። በዚህ አጋጣሚ እትዬ እንኳን ደስ እንዳላት ልንገራት። እትዬ እንኳን ደስ አለሽ። የአንቺ ጸሎት እኛል ቀይሮናል። አሜን። ሃሌሉያ። ለእትዬ እኔም በድጋሚ እንኳን ደስ ያለሽ። እናት እኮ ፍቅር ናት። እናት 9 ወር ተሸክማ ስለወለደች እንኳን እንደዚህ አይነት ልጆች እብድ ሆኖ ለተወለደው እናት ትሞታለች። እናት በልጅ ምክንያት መጨነቅ የለባትም። እግዚአብሔር የእሷን ጸሎት ሰምቷል። ይሄ ደግሞ የነሱ ቀን ሆኗል።